ወይዘሮ ሜላት እንግዲህ ይሄንን አደጋ ያደረሰችባት ባዩሽ መሆኗን አረጋግጣለች ማለት ነው። እቤቷም ድረስ በመጥራት ይህ ሁሉ ያደረግሽብኝ በስተጀርባ አንቺ ነሽ በማለትም ስትጠይቃት እንግዲህ እውነቱን ካወቅሽ ምንም ማድረግ አልችልም፣ አዎ የኔ እጅ አለበት በማለት ባዩሽም አምናለች ማለት ነው። እንዲሁም ወይዘሮ ሜላት የወሰድሽውን ወርቅ እንድትመልሽ በማለትም ለባዩሽ ጠይቃት ነበረ። ነገር ግን ባዩሽ እኔ አላየሁም የት እንደሆነም አላቅም በማለት ተበሳይታ ከቤቷ እንደወጣች ነበር ያየ ነው። እንዲሁም እርግብ ጋር በመደወል የወሰድሽውን ወርቅ እንድንካፈል ብላም ጠይቃት ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬም ኖላዊ ክፍል 98ን ይዤላችሁ መጥቻለሁ ማለት ነው። እናንተም ይህንን ቪዲዮ ካያችሁ ከመጀመራችሁ በፊት ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮመንት አሳውቁኝ ማለት ነው። ለቤቴም አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁን እንዳትረሱ። የዛሬ ቪዲዮአችን ምን ይመስላል የሚለውን አብረን እናያለን ማለት ነው። እንግዲህ እንደምታዩት ክፍል 98 ሜላት ሁሉንም ነገር አስታውሳ ከእርግብ ስትጣላ ባዩሽ እንደመታቻት ከኋላም ሁሉንም ነገር አውቃለች ማለት ነው። ይህንንም ባወቀች ጊዜ ቀጥታ ወደ ባዩሽ ነበረ ደውላ እቤት ድረስ እንድትመጣ ያደረገቻት። ባዩሽም እንግዲህ ቀጥታ ነበረ ያው ሜላት ምንም አታውቅም ምንም ማስታወስ አትችልም በማለትም በድፍረት እየመጣችም ስለነበረ አሁን ግን ባዩሽ እቤት ወደ ሜላት ቤት ስትመጣ ወይዘሮ ሜላትም ባዩሽዬ እኔ ሁሉንም ነገር ማስታወስ ችያለሁ ባለቻት ሰዓት ነበረ በጣም ደነገጠች። ባዩሽም በጣም ስትደነግጥ ምን ነው ደነገሽ ስትላት አይ ማለቴ ደስ ብሎኝ ነው እንዴት ማስታወስ ቻልሽ ስትላት እንግዲህ የዚህ ሁሉ መነሻ ያንቺ እጅ እንዳለበት አውቄያለሁ፣ በጣም አዝኛለሁ። እኔ እንዲህ ታረጊኛለሽ ብዬ በፍጹም አልጠበኩም ነበር በምትላት ሰዓት ወይዘሮ ባዩሽም በጣም ደነገጠች። ነገሩን እንግዲህ ካወቅሽው በኋላ ከደረሽበት በኋላ ምንም ማድረግ አልችልም፣ አዎ የኔ እጅ አለበት በማለትም ራሷ ላይ መሰከረች። በዚህን ጊዜ ሜላት በጣም ተናደደች። ስለዚህ አንላቀቃትም መፈጠርሽ እስከምትጠይ ነው ማደርግሽ ስትላትም ወይዘሮ ባዩሽ ምንም ግራ ገብቷት ተነስታ ለመሄድ ስትሳስብ ወይዘሮ ሜላትም ቆይ አሁን ቀጥ ብለሽ የወሰድሽውን ወርቄን እንዳታመጪ በማለትም ትጠይቃታለች። ነገር ግን ባዩሽ ወርቅ የሚባል እንዳላየችና በእጇ እንዳልነካችም መለሰችላት። ሀኒቾም ወደ እናቷ በመምጣት እማዬ ማናገርሽ ነገር አለ ስትላት ምንድነው ልጅ የምታናግሪኝ ብላ ጠየቀቻት። ሀኒቾም እንግዲህ የባዩሽ እጅ እንዳለበት የእናቷ አደጋ መድረስ የባዩሽ እጅ እንዳለበት ከፖሊሶች አረጋግጣ ፎቶን ይዛት መጥታ ስለነበረ እንግዲህ እማዬ ለዚህ ሁሉ ነገር የዳረገችሽ እርግብና ባዩሽ ናቸው። እቺ ባዩሽ የምትባል ሴትዮ በጣም ተጠንቀቂያት፣ አደጋ አሁንም ታደርስብሻለች፣ በጣም ክፉ ሰው ናት፣ ጠብቂያት ብላ መረጃዎቹን በሙሉ ለእናቷ ሰጠቻት። እናቷም እንዲህ ባዩሽ ናት ማለት ነው በማለትም እኔ በፊቱንም ማውቅ ያለው በማለት ተናገረች። ነገር ግን ፖሊስና ሲዛት እማዬ ለፖሊስ ጠቁመን ፖሊስና ሲዛት ስትላት ወይዘሮ ሜላት ግን በባዩሽ ላይ መጨከን አልችልም፣ ለፖሊስም አላስይዛትም በማለት እምቢ አለቻት። ከዛ በኋላ እንግዲህ ያነችው እንግዲህ ራስሽን ጠብቂ፣ እኔ የሚመስለኝ እንደዚህ ነው፣ ከዚህ በኋላም አደጋ ታደርስብሻለች፣ ሴትዮዋ በጣም ክፉ ሰው ናት በማለትም ለእናቷ ነገረቻት። ነገር ግን ሜላት አሁንም መጨከን አልቻለችም። ቀጥታ ወደ ባዩሽ ነበር የደወለችው። ባዩሽም ስትደውልላት አልመጣም ዛሬ አይመቸኝም፣ ለምን ፈለግሽኝ በምትላት ሰዓት ነይ እፈልግሻለሁ ብላ ነበር የጠራቻት። ከመጣችን ከዛም እንግዲህ ባዩሽ በሌላኛው ቀን መጣች። እንዴ ምን ፈልገሽ መጣሽ ቤቴ ስትላት ወይዘሮ ሜላት
እንግዲህ ወርቅ ጠይቀሽ ነበረ። ወርቁም እንግዲህ ያለው እርግብ ጋ ነው። አሁን ከእርግብ ተደዋውያለሁ። እንገናኝና ወርቁ ከሷ ተቀብዬ እሰጥሻለሁ በማለት ግን እስከዛ ድረስ እንዳታሳድጅኝ ትዕግስት ታገሺኝ በማለት ጠየቀቻት። እኔ እስከ ዛሬም አላሳደድኩሽም ወርቄን ብቻ እንድትሰጭኝ እንጂ ስትላት፣ በቃ ከእርግብ ተገናኝቼ ወርቁ እስከመቀበል ድረስ ምንም አይነት እንቅስቃሴ እንዳታደርግብኝ በማለት ለሜላት ነገረቻት። ሜላትም እሺ በማለት ባዩሽን ተነስታ ወደ ቤቷ ሄደች። ነገር ግን የባዩሽ ሴራ ወርቁን ከእርግብ ተቀብላ እሷ ራሷ ሸሽታ እንዳታገኛት ለማድረግ ነው እንጂ ወርቁን ለሜላት ለመመለስ አይደለም። ከቤትም ስትወጣ እንግዲህ ጠብቂኝ እሰራልሻለሁ፣ አሁንማ የለየለት ጦርነት ነው መንገባው በማለትም ቀጥታ ወደ ቦዲ ጋርዶቿ ነበር የደወለችው ባዩሽ። እንግዲህ ለቦዲ ጋርዶቿም እንግዲህ ደኮም ያለ ገንዘብ ይሰጣችኋል፣ አሁን ትልቅ ስራ አለኝ በማለትም ነገረቻቸው። አሁንም እንግዲህ ሜላት ላይ ተንኮል መስራቷን አላቆመችም ማለት ነው። ከእርግብም ከተገናኙ በኋላ ቀጥታ ለእርግብ ወርቁን ሰጪኛለሽ ወይስ አትሰጪኝም በማለት ነበር የጠየቀቻት። እርግብም እኔ ምንም አይነት ወርቅ አላየሁም፣ ምንም አይነት ወርቅ የለም እኔ ጋ ብላ ስትመልስላት፣ አሁን አትሰጪኝም ማለት ነው በማለት ከቦርሳ ውስጥ ሽጉጥ ይዛ ስለነበረ ቀጥታ ሽጉጡን አውጥታ ነበር የደቀነችባት። በጣም ይገርማል። ነገር ግን እርግብ ስትመጣ ወርቁ እጇ ላይ ስለነበረ ቀጥታ ተምቹ ጋር ደውላ ከተምቹ መንገድ ላይ ተገናኝታ ወርቁ በአደራ መልክ ተምቹ ጋር እንዳስቀመጠችው ነበረ። ምክንያቱም በእጇ ይዛ ቢሆን ኖሮ በዛ ሰዓት ትሰጣት ነበረ። ነገር ግን እጇ ላይ አልነበረም እና ወደ ተምቹ በመደወል ሽጉጥ ሲደቀንባት በጣም ጨነቃት። ምክንያቱም ወርቁ ያለው ተምቹ ጋ ነው። ነገሩ እንግዲህ በጣም የተወሳሰበ ይመስላል። ተምቹ እንግዲህ እጁ ላይ ወርቁ ቢገኝ ምናልባት ሌሎች ጓደኞቹ እንደነ ጆሮ ቢያገኙት ይህ ወርቅ ኬት መጣ የሚለውን ጥያቄ ተምቹንም እጁ እንዳለበት ሊያስደርገው ነው። ተምቹ ግን መጀመሪያ ላለመገናኘት ከእርግብ ጋር ፈልጎ ነበረ። ነገር ግን እሷ እባክህ ካንተ ውጭ ማንም የለኝም በማለት አስተባብለዋለች። መንገድ ላይም ባገኘችው ጊዜ ለምንድን ነው የምልህን ማታደርግልኝ ስትለው፣ እኔ ምንም አይነት ልረዳሽ አልችልም ነበር ያላት። ነገር ግን ለመነችውና እሺ አሁን አክስቴ ልታገኘኝ ነው፣ አክስቴ ደግሞ ካገኘችኝ አትለቀኝም፣ ለማንኛውም ለአንተ ልንገርህ ብዬ ነው፣ የሆነ ነገር ብሆን አክስቴ ናት ያደረገችኝ፣ ስለዚህ አክስቴ ጋር መሄዴን ለአንተ ላሳውቅ እንጂ ሌላ ነገር አልፈለግኩም በማለትም ነገረችው። ነገር ግን ተምቹ እኔች ሴትዮ ግን ባትቀርቢያት ጥሩ ነው፣ በጣም ክፉ ሰው ትመስለኛለች ይላታል። እንግዲህ አሁን ወደ እሷ መሄዴ ነው፣ ምናልባት ችግር ከገጠመኝ እሷ ናት ያደረሰችብኝና ይህንንም ደግሞ ቦርሳ በአደራ መልክ አንተ ጋ ይቀመጥልኝ በማለትም የሰረቀችው ወርቅ እንግዲህ ወደ ተምቹ አስጠግተዋለች። ነገር ግን ተምቹም በጣም ፈርቷል። ሊከተልሽ ወይ ሲላትም አይ እንዳትከተለኝ ነበር ያለችው። እሷም እንግዲህ ባዶ እጇ ነበር ወደ ባዩሽ የሄደችው። ባዩሽም እንግዲህ ሽጉጡን መዛባታለች። ወርቁን ካልሰጠሽኝ በማለት ሽጉጡን መዛባታለች። እንግዲህ ቀጣይ ምን ይፈጠር ይሆን? በዚህ ወርቅ ምክንያት የተምቹ እጅ የሚገባ ይሆን? ተምቹ የሚጠረጠር ይሆን? ወይስ ወርቁ ሽጉጡ እንደደቀነችባት ወርቁ ታምጥታ ትሰጣት ይሆን? ምንድን ነው የሚቀጥለው? ተምቹም እንግዲህ ከሁሉም ርቋል በአሁን ሰዓት። ከሀኒቾ ፋዘርም ሁሉም ራቅ ብሎ ነው ያለው። ምክንያቱም የእርግብ ነገር አልሆነለትም። የእርግብ መውደዱን ደግሞ ሀና እንድታውቅ አይፈልግም። ምክንያቱም ሀና እርግብ ተንኮለኛ ስለሆነች ሀና ምናልባት ከሰማች እንዴት አንተ እሷን ልታፈቅር ትችላለህ በማለትም ልትጠይቀው ስለምትችል የእሷን ምንነት በደንብ ስላልተረዳ፣ ነገር ግን ሀና በደንብ ስለምታውቅ እሱ ግን
ሀና እንድታቅበትና የሀና ፋዘር እንዲያቅባት አይፈልግም። በዛ ምክንያት ግን ከሁሉም ርቆ ነው ያለው ተምቹ ማለት ነው። እንግዲህ አሁን ላይ ወርቁ እሱ እጅ ላይ ነው የሚገኘው። እርግብ የሆነ ነገር ከሆነች ወርቁ እሱ እጅ ላይ መገኘቱ የማይቀር ነው። ነገር ግን እርግብ ምንም እንዳትሆን፣ ምክንያቱም ተምቹ እንዳይጠረጠርና ከነ ሀና እንዳይጣላ እርግብ ምንም እንዳታረጋት ባዩሽ ተስፋ አለን ማለት ነው። ምክንያቱም እርግብ ተጎዳች ማለት ተምቹ ወይ አንተ የእርግብ ተባባሪ ነህ ተብሎ ሌላ እርምጃ ሊወሰድበት ስለሚችል ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይሄ ይመስል ነበረ። እናንተም ሀሳብ አስተያየታችሁ በኮመንት አስቀምጡልኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና ብዝት እመኝላችኋለሁ። ሰላም ሁኑልኝ።